መሪን እያንጓጠጠ ታላላቆቹን የማያከብር ሰው ግለሰቦችን ኢትዮጵያውያንን በሰፈር ሐሳብ እያቧደነ የዘር ፍጅት የሚያደርግ አይጠየቅም። ቢጠየቅም 2 ዓመት ምናምን ታስሮ ይወጣል። ለዚህ ሀገር ሳውዲ አረቢያ የሚባል ሀገር አይደለም ሰው መግደል፣ ሰውን ማንጓጠጥ፣ መሪዎችን በዚህ ደረጃ ማራከስ ይቅርና አንድ አልኮል እንደዚህ ጨብጠ ይዘ ብትገኝ በአደባባይ ተወግረሽ ትገደያለሽ። ገርመማው መሪዎችን ማንቋሸሽ ሲል መሪዎችን ማንቋሸሽ የሚደንቅ አቤት የሰው መመሳሰል። አብይ ለምን ይተቻል የሚል ቁጭት፣ ይሄ አብይን ለምን ትናገራላችሁ የሚል ቁጭት ነው የሚያንገበግበው። አላ ዲያስፖራ ላይ ቁጭ ብሎ አብይን ለምን ትተቹታላችሁ እያለ ሚንዘፈዘፍ እንደዚህ አብይ ለምን ይተቻል የሚልን ቁጭት ታጋይነን ብል ለህዝብ እንታገላለን ያመልጣል። አየህ እግዚአብሔር ሲያጋልጥ ያመልጣል። አብይ እንዴት ይተቻል? አብይን ለምን ትተቹታላችሁ የሚል መብሰልሰልና ቁጭት ይሄ ጋዜጠኛ ኢትዮጵያ ሆኖ ሌላው ዲሲ ሆኖ ሲያደርገው፣ ሌላው የሆነ ለንደን ሆኖ ሲያደርገው ምን ልዩነት አለው? ጭቱ የሚመጣው አብይ አህመድ የቁም ተዋጊ ወታደር በማጣቱ ከኦሮሚያ ክልል የኦሮሞ ልዩ ኃይልን እያመጣ ባለፈው ጥሬ ስጋ እየበሉ እስካሁን ስንቀልባቸው የቆዩ አሉ። እንደፈለገ መግደል ይችላሉ፣ ማንንም አይምሩም ብሎ የተናገረውን በተግባር በእህቶቻችን ላይ እንደተፈጸመ በአራቱም ቦታ ጎጃም፣ ጎንደር፣ ወሎ፣ ሸዋ ላይ በእህቶቻችን ጡት ላይ መለማመጃ እንዳደረጉት አይታችኋል። አሁን ይኸውላችሁ ያን ሁሉ ማድረግ አቅቷቸው አቅም ሲያንሳቸው ወሎና ጎጃም፣ ጎንደር ላይ 3ቱ ቦታ ላይ በተለይ ለአንድ ሰው ማለት ነው ለአንድ ሰው ድሮን እየተጠቀሙ የቁም ተዋጊ በማጣታቸው ለአንድ ሰው ድሮን እየተጠቀሙ እንስሳውንም ይሄ እንትኑ ተውት፣ ማቴሪያሉ ትምህርት ቤቱ ምናምን ነገር እሱ ተውት፣ ቅንጦት ነው። አረ እንደው ተውት፣ እሱ ለአንድ ሰው አልኳችሁ ድሮን እየተጠቀሙ በቁሙ የሚዋጋ ወታደር አብይ አህመድ የለውም። እኔ 100% አረጋግጥላችኋለሁ፣ ተዋጊ የለም። ምናልባት ህዝቡ መሀል ላይ ክፍተት ካገኘ ምናልባት ሊተኩስ የሚችል ሞርታር ወይም ዙ 23 የያዘ ካለ እንጂ በፍጹም በቁሙ የሚዋጋ ወታደር የለም። በግልጽ ነው የምነግራችሁ፣ ውሸት ስላልሆነ እውነት ነው። ይሄንን ደግሞ አስፈላጊ ከሆነ በአስፈላጊ ቦታ ላይ የማንንም መረጃ አያስፈልግም፣ በማስረጃ ልነግራችሁም እችላለሁ፣ ግን አሁን አልነግራችሁም። ስለዚህ በድሮን ነው እየተዋጋ ያለው ማለት ነው። ድሮን ደግሞ ማለት ከባድ እቃዎችን ከባድ መሳሪያዎችን ማጥፊያ እንጂ ወይም የተሰባሰበ ስብስብ ልዩ ተዋጊ ካለ ማጥፊያ እንጂ ህዝብ የሚገደልበት አይደለም። ባለፈው ተናግሬያለሁ፣ ዛሬ ደጋግሞ ሲናገሩት ለኔ አዲስ ሆኖ አይታየኝም። ለአንድ ሰው ድሮን ይጥላል አብይ አህመድ። አሁን እየተዋጋ ያለው በድሮን ብቻ ነው፣ በጀትና በድሮን ብቻ ነው። ትላልቁ መሳሪያም ሁሉ አልተቻለም። ለምን አብይ አህመድ አልቻለም? ምክንያቱም ፋኖን በፍጹም ከቦታው ላይ ማንቀሳቀስ አልቻለም። ስለዚህ በምንድነው በድሮን ብቻ ምተው፣ ምንም መሸሽ የማይችል ከሆነ መራቅ የማይችል ከሆነ ዝም ብለን ምተው፣ መሬቱ ይጽዳ ነው ያለው። እንግዲህ መሬቱ ጸድቶ ማን ሊያስተዳድረው እንደሚችል ፈጣሪ ይወቀው። ይሄንን ይውላችሁ ከአቅም በላይ መሆኑን ስለተረዳ ከድሮን ውጭ እየተጠቀመ ያለው አንድም ሌላ ነገር እንደሌለ በማስረገጫ ነግራችኋለሁ። ይሄንን እያደረገ ስለሆነ ሁላችሁም በያላችሁበት እንደ ህዝብ በየአካባቢው ያላችሁ ሰብሰብ ብላችሁ እንዳትቆሙ። ፋኖን ማግኘት አይቻልም፣ ህዝብ መጨረስ ግን ይቻላል። ቤተ እምነት ማቃጠል ይቻላል፣ መስጊዱን ምኑን ማቃጠል ይቻላል። ለአንድ ሰው ለግለሰብ ለህፃን መግደል ይቻላል። ፋኖን ግን አታገኙት በፍጹም። ፋኖን በእግሩ በሁለት እግሩ ቆሞ የሚዋጋው ወታደር ልዩ ኃይልም ሚኒሻም የለም። ሚኒሻውም ልዩ ኃይሉም ከፋኖ ጋር ተቀላቅሏል። የአብይ ወታደር ሙሉ በሙሉ ከፋኖ ጋር ተቀላቅሏል። ወደዳችሁም ጠላችሁም በግልጽ ነው የምነግራችሁ። በትላንቱና በዛሬው ዕለት የገባው አብሬ ዋጋለሁ ከእናንተ ጎን ያለውን ብታዩት ጉድ ትላላችሁ። ተናግሬም አልጨርሰው። ትንሽ ይህ ክፍል የኢትዮጵያ ፖለቲካል ኢኮኖሚ ቀዶ ጥገና የተደረገበት ምዕራፍ ነው። ዶክተር አብይ የተካነው የስነ መንግስት ፊዚዮሎጂስት መሆናቸውን ያስመሰከሩበት አካሄድ ነው። የመደመር መንግስት ባህሪያት ፖለቲካል ኢኮኖሚ ነው። ትንሽ ይህ ክፍል የኢትዮጵያ ፖለቲካል ኢኮኖሚ ቀዶ ጥገና የተደረገበት ምዕራፍ ነው። ዶክተር አብይ የተካነው የስነ መንግስት ፊዚዮሎጂስት መሆናቸውን ያስመሰከሩበት አካሄድ ነው። አብይ አህመድ ራሱ የስነ መንግስት ፊዚዮሎጂስት የሚለው ራሱ አብይ አህመድ ተሸክመው ቢለው እኮ ተሸክመው ተቋቁሞ ራሱ የቃሉን ክብደት ማለት ነው።
አሁን የሚገልጹበት መንገድ ምሁራዊ አድርባይነት የደረሰበት ደረጃ እንደሚደም በ6 ዓመት ውስጥ የስነ መንግስት ፊዚዮሎጂስት አሉ ቀዶ የኢትዮጵያ ፖለቲካል ኢኮኖሚ ቀዶ ጥገና የተሰራበት አሉ ዳኛቸው አሰፋ ዶክተር እግዚአብሔር ያሳያል። እስኪ ታዘቡ። አብይ አህመድ የመጣበት የስልጣን ዘመን ኢንፍሌሽኑን ይዩት። በታሪክ የኢትዮጵያ ኢኮኖሚ በዚህ ደረጃ ወድቆ አያውቅም። በታሪክ ሰው የሚልሰው የሚቀምሰው ጠፍቶ የመንግስት ሰራተኞች በፌስታል ከስራ መልስ ለልጆቻቸው ምግብ ልመና ትራፊ ምግብ ልመና የሄዱበት ታሪክ የለም። የመንግስት ሰራተኛማ በቃ በእከሌ መንግስት ሰራተኛ ገባች እልል የሚባልበት እከሌ እኮ የመንግስት ስራ አለው እከሌ እኮ መምህር ነው እየተባለ የሚከበርበት ዘመን ዶክተሮች ኑሯቸውን መቋቋም አቅቷቸው ተራብን ብለው ሰልፍ የሚወጡበት ሀገር አብይ አህመድ የመጣበት ዘመን። እስኪ ፍረዱ። የጸጥታ ሁኔታ በሚያሳዝን ሁኔታ አገሪቷ ገብቶ ወጥቶ መግባት የማይቻልበት በሺዎች እስር ቤት የገቡበት 1 ሚሊዮን በላይ ዜጎች ያሉበትና ያለቁበት ጦርነት በኢትዮጵያ ታሪክ ሆኖ የማያውቅ እንዲህ አይነት እልቂት ኢትዮጵያ በዘመኗ በኖረችበት ጊዜ ሁላ በ4000 ምናምን ታሪኳ ተደምሮ የጦርነት የደርግ 17 ዓመት የጦርነት ዘመን ንጉሶቹ የነበሩበት የእርስ በርስ ሁሉም ተደምሮ አብይ አህመድ በአንድ ዓመት ውስጥ አካሄዱ የጨረሰውን ኢትዮጵያ የሚያክል 1 ሚሊዮን ያለቀበት በታሪኳ ኢትዮጵያ የላትም። የጦርነቱ ስለ ኢኮኖሚ አይወራም። መፈናቀል በኢትዮጵያ ታሪክ ውስጥ ዲስፕሌስመንት ኢንተርናል ዲስፕሌስመንት ዓለም እስኪገረም ድረስ ውስጣዊ መፈናቀል ያለበት ዘመን ዓለም ባንክ ወርልድ ባንክም አይኤምኤፍም ምንነቱ የማይታወቅ የኢኮኖሚ ስርዓት ብለው የገለጹበት ዘመን የለም። የኮማንድ የዚህ ኢኮኖሚ ቢሆን የጥ ኢኮኖሚ ቢሆን የነፃ ገበያ ቢሆን መንግስታቱ በኢትዮጵያ ታሪክ የነበሩበት በመንገድ በፈለጉት መንገድ ይግለጹት ይርባም አይርባም ግን ምንነቱ የማይታወቅ የኢኮኖሚ ስርዓት የተባለበት ዘመን የለም። ዜጎቿን በማፈን አንደኛ ደረጃ ላይ የተቀመጠች ጋዜጠኞችን በማሰርና በማሰደድ አንደኛ ደረጃ ላይ የተቀመጠች ሀገር እየተባለች ያለችው አሁን አብይ አህመድ በሚመራው ጊዜ ነው። ትግራይ ላይ ያሁላ ጦርነት፣ አማራ ላይ የዛሁላ ጦርነት ተካሂዶ፣ አፋር ላይ ጦርነት ተካሂዶ፣ ኦሮሚያ ላይ ጦርነት ተካሂዶ አሁን አማራ ላይ እንደገና 2 ዓመት አልፎ 3ኛ ዓመቱን እያስቆጠረ ያለ ጦርነት እየተካሄደ ባለበት ኤርትራ ጋር ለመዋጋት ወታደሮች እያሟሟቀ ያለበት በየቀኑ ምርኮኛና ቁስለኛ በገፍ የሚታፈስባት ሀገር የፖለቲካል ኢኮኖሚ ፊሲዮሎጂስት ነው። የኢትዮጵያ ኢኮኖሚ ዶላር በዚህ ደረጃ ማለት የኢትዮጵያ ከረንሲ ሞቶ ማለት ነው። እንዲህ አይነት ምሁራዊ አድርባይነት ጦርነት አልከበደም። ከዚህ በላይ ማሳያል እንቀጥል። ለሙስቲ ከተሞቻችን ሰፊ ገጠሮች ነው የነበሩት። እጅግ በጣም ሰፊ ገጠሮች ነው የነበሩት። እስካሁንም ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚህ የሚባል የከተማ ኳሊቲ የላቸውም። በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለእኔ ድንቁርና ነው የሚል እምነት አለኝ። አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉን ነው ማረጋገጥ ያለብን። ኢማጂን የአሜሪካ ስቴት ዲፓርትመንት በአዲስ አበባ ውስጥ በኮሪደር ልማት ምክንያት ተፈናቅለው ብዙ ሺዎች የሚቆጠሩ ኢትዮጵያውያን ህይወታቸው ምስቅልቅል ውስጥ ገብቷል። ኮሪደር ልማት ተብሎ የተሰራው ለጊዜው የሚያብረቀርቅ ነገር ንፋስና ዝናብ መቋቋም አቅቶት ያነጠፉት ታይልስ እንደ በቆሎ እሸት እየተፈለፈለ ጎርፍ ሐይቁን አዲስ አበባ መጡት ወይ የሚሉትን ወደቡን እዚህ ሊሰሩት ነው ወይ እስኪባል ድረስ ጣና ለምን ወሰዳችኋት እስከ የእውነት ለመናገር ልማት ዜጎችን ደህንነትን ልማት እስካላረጋገጠ ድረስ ጌታቸው ረዳ ቆላ ተንቤን ወጥቶ የወየ በፊቱን ይዞ የፈለገውን ያህል አረቄና ጫት ወደሚያገኝበት አዲስ አበባ መጥቶ መዝናናት አብይ አህመድ ሲፈቅድለት ያንን ሁሉ እሱም ተከትሎ የረገፈው ትግራይ ያለ ወጣት ረሳው። ለድጋሚ ጦርነት እንዳውም ከቀድሞ ጦር አዝማች ከአብይ አህመድ ጋር ቆሞ